ትቀላቀላላችሁ እውነትንም እናንተ የምታውቁት ሁሉ ምን ትደብቃላችሁ? የመጽሐፉ ሰዎች የትኛው መጽሐፍ ነው ፐርፌክት ፕሬዘርቭድ የሆነ የትኛው መጽሐፍ ነው የተጠበቀ የሚል ጌታ አምላካችን በቁርአን ላይ መጽሐፍ ቅዱስ ነበር ሲያወራ በሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ ወይሉ ለዚህና ያክቱቡነ الكتاب بأيديهم ثم يقولون هذا من عند الله يشتروا به ثمنا قليلا ለእነዚያ መጽሐፉን በእጆቻቸው የሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ጌታማ ዘንድ ነው ለሚሉ ሰዎች ወዮላቸው። ሰዎች መጽሐፎችን በእጆቻቸው እየጻፉ ወደ አምላክ ያስገባሉ። የአምላክ ቃል ነው በእጆቻቸው እያዘጋጁ ጌታ አምላክ ቃል ነው እንደሚሉ እነ ማቴዎስ፣ ማርቆስ፣ ሉቃስ ሌሎችም እንግዲህ ሰዎች መጽሐፍን በራሳቸው ፍቃድ በራሳቸው ስሜት እየጻፉ ከጊዜ በኋላ ደግሞ ሰዎች ይሄ የአምላክ ቃል ነው እያሉ ይቀበሉታል። ይሄ ታላቅ ብርዘት ነው። ለዛ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ የመጽሐፉ ሰዎች ሆይ ሊመተልቢሱን الحق بالباطل وتكتمون الحق وانتم تعلمون እውነትን በውሸት ለምን ትቀላቀላላችሁ? እውነትንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? የመጽሐፉ ሰዎች ክርስቲያኖችና አይሁዶች ምንድነው የሚያደርጉት? እውነትን እያወቁ ውሸትን ይጨምሩበታል፣ ይበርዙታል። ስለ መጽሐፍ ቅዱስ መበረዝ ስናወራ መጽሐፍ ቅዱስ ተበርዟል ስንል ቀደም ብለን እንድናውቃቸው የሚገቡ በጣም እንግዲህ ብዙ ነጥቦች አሉ። ከነዚያ መካከል የመጀመሪያውና አንደኛው ነጥብ ምንድነው? አንድም የመጽሐፍ ቅዱስ የበኩር ጽሑፍ ወይ ደግሞ ኦሪጂናል የሚባለው ቴክስት ባለመኖሩ ነው። ኦኬ መጽሐፍ ቅዱስ ምንድነው? በዓለም ላይ ኦሪጂናል ቴክስት ያለው መጽሐፍ ነው። የበኩር ጽሑፍ እንለዋለን። ይሄን የራሳቸው ስኮላሮች ይናገራሉ። ለምሳሌ ምን ይላሉ መሰላችሁ? We don't have the original writing of scripture, the Psalm of David, the letters of Paul, all those original documents, plus the writing of Moses, Isaiah, and all the others are long gone, lost in the midst of history. የትኛው የመጽሐፍ ቅዱስ ኦሪጂናል ሰነድ የሚባለው ነገር የለም አለ። ኦሪጂናል የሚባል መጽሐፍ ቅዱስ በዓለም ላይ እንዳሌለ ሊቃውንቶች በአንድ ድምፅ ይስማማሉ። ይህንን እውነታ መጽሐፍ ቅዱስ እንደዚህ ደግፈዋል። መጽሐፈ ዘኍልቍ ምዕራፍ 13 ቁጥር 21 ላይ ኦሪት ጠፍታለችና የሰራኸውን ሥራ ትሠራው ዘንድ ያለህንም የሚያውቅ የለም ይላል። ኦሪት ጠፍታለች። መጽሐፍ ቅዱስ ሲናገር ኦሪት መጥፋቷን ይመሰክራል። በሌላም ቦታ በመጽሐፈ ዘኍልቍ ምዕራፍ 2 ቁጥር 23 ላይ እስራኤል ለአሕዛብ ተሰጥቷልና የወደድከውም ወገን ለኃጢአተኞች ወገን ተሰጥቷልና የአባቶቻችን ኦሪት ጠፍታለችና ይላል። የአባቶች ኦሪት እንደጠፋ መጽሐፍ ቅዱስ ይናገራል። ኦሪጂናል የሚባለው መጽሐፍ ከጠፋ ዛሬ ክርስቲያኖች እጅ የሚገኘው ምንድነው? ፌክ የሆነ ከጊዜ በኋላ እንግዲህ የተጭበረበረ የሆነ ሰነድ መሆኑን እንረዳለን ነው። ይህንን እውነታ የመጽሐፍ ቅዱስ ስኮላሮች ይመሰክራሉ። ዘ ኢንተርፕሪተርስ ዲፌንስ ኦፍ ባይብል በ253 እውቅ ስኪል ራይተርስ የተዘጋጀ መጽሐፍ ነው። ገጽ 559 ላይ the original copies of the New Testament books of course long since disappeared የአዲስ ኪዳን የመጀመሪያዎቹ ሰነዶች አዎ ከረጅም ዘመናት በፊት ጠፍተዋል ብለው እነዚህ ሊቃውንቶች ይናገራሉ። ታላቁ ቴዎሎጂያን ጄምስ ፎክስ ሲናገር በመጽሐፉ ላይ ማለት ነው ከትምህርት ኢንግሊዝ መጽሐፍ ገጽ 61 ላይ none of the original Old Testament manuscripts or original New Testament manuscripts remain, they have all been lost or destroyed. የአዲስ ኪዳን እንዲህ ደግሞ የብሉይ ኪዳን ሁለቱ የመጀመሪያዎቻቸው ጽሑፎች ከረጅም ዘመናት በፊት አሁን መጽሐፉን እናምናለን ይላል። ታላቁ እንግዲህ የቴክስቹዋል ክሪቲክስ ሆኖ የሆነው የሚስቶክን ጂሰስ ጸሐፊ የሆነው ባርት ጂ ኤርማን ይህን እውነታ በመጽሐፉ ሚስቶክን ጂሰስ ገጽ 10 ላይ እንደምን ይናገራል? Not only do we not have the originals, እኛ ኦሪጂናል ብቻ አይደለም ያለን we don't have the first copies of the originals የኦሪጂናል የመጀመሪያው ኮፒ ራሱ አይደለም ማለት we don't have the copies of the originals የኦሪጂናል የኮፒዎች ነው። ኦሪጂናል ብቻ ሳይሆን ያለው የኦሪጂናል የኮፒዎች እንኳን ነው። እጃችን ላይ ያለው they are copies made many centuries later